ሰላም እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ዛሬ ደግሞ የምናየው ስለ እግር ኳስ ነው ማለት ነው። እግር ኳስ ላይ እንግዲህ ብዙ ቴክኖሎጂዎች እንዳለ ታውቃላችሁ። ከዛ ውስጥ እኛ ደግሞ ዛሬ ምንድነው የምናየው እግር ኳስ የምናይበትን ዌብሳይት እናያለን ማለት ነው። ኦኬ ከዚህ በፊት ያው በስልክ የምትጠቀሙ አይ ቲንክ ክሬሲፋይ ምናምን የምትጠቀሙት ዛሬ ደግሞ ለፒሲ ተጠቃሚዎች ለቲቪ ተጠቃሚዎች የሚሆን ነው ማለት ነው ይዤ የመጣሁት። በቲቪ ለማየት ከፈለጋችሁ በዚህ ዌብሳይት አማካኝነት ከዋይፋይ ጋር በማገናኘት ሙሉ ጨዋታውን ማየት ትችላላችሁ ማለት ነው ያለምንም መቆራረጥ ነው። ታዲያ እሺ ይሄ እንዴት ይሆናል የሚለውን ስናይ የመጀመሪያ ያላችሁ ብራውዘር ላይ ክፈቱ። እኔ ክሮም እንከፍታለሁ። ከዛ በኋላ ምንድነው የምናደርገው የመጀመሪያው እዚህ ጋር ያላህ ብለን እንጽፋለን። ማለትም አረበኛ ነው እንትኑ የአረብ ነው። ኤ እንላለን። ከዛ በኋላ ዋይ ብለን ኤል እንላለን። ከዛ ኤ እንደግማለን። ከዛ በኋላ ቲቪ ብለን እንጽፋለን ማለት ነው። ያላህ ቲቪ ይባላል። ከዛ በኋላ ኢንተር የሚለውን እንነካለን። እኔ አሁን በፒሲ እያሳየኋችሁ ስለሆነ ከዛ በኋላ ምንድነው የምናደርገው እዚህ ጋር ብዙ ምርጫዎች ይመጡልናል። እንደምታዩቸው በጣም ብዙ ናቸው እና እኛ ምን መርጠው ደስ ያላችሁን ምረጡ። ተመሳሳይ ናቸው፣ አብዛኛው ተመሳሳይ ናቸው። እኔ ለምሳሌ የመጀመሪያውን ልምረጥ። ኦኬ የመጀመሪያውን መረጥኩኝ። ኦኬ እንደዚህ ዘረዝርልናል ማለት ነው። ግን በመጀመሪያ ይሄን ከማሳየት በፊት ይሄን አካውንት ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ሰብስክራይብ አድርጉ፣ ላይክ አድርጉ። ቪዲዮ ደግሞ ቶሎ ቶሎ እንዲደርሳችሁ የደወል ምልክት ተጫኑ። እንደዚህ አይነት ቴክኖሎጂ ነክ ነገር የሚመቻችሁ አለውላችሁ ብያለሁ። እንግዲህ ኦኬ እሺ አሁን ምንድነው የምናደርገው እንደምታዩት እዚህ ጋር 3 ጨዋታ አለ ማለት ነው። ሶስቱም ግን አልጀመሩም። እንደምታዩት አልጀመሩም ሶስቱም። ኦኬ ሲጀምሩ ምን አይነት ምልክት ይሰጣል? አሁን ጨዋታ ስለሌለ ነው። ጨዋታ ሲኖር ግን ቀጥታ እዚህ ጋር በአረንጓዴ ምልክት ብርት ብርት ይላል ማለት ነው። አረንጓዴ ምልክት ብርት ብርት ይላል። እየጫወቱ ቀይም ሊሆን ይችላል፣ ያው ቀይም ሊሆን ይችላል። ዋናው ግን ብርት ብርት ብሎ እዚህ ጋር ታይመሩ የምታዩት ታይሟ 00 ትላለች ማለት ወይም ደግሞ እዚህ ጋር አሁን ለምሳሌ እዚህ ጋር ሲቲ ነው አይደል? በሲቲ በኩል 0 በዚህኛው ቡድን በኩል ደግሞ 00 ይሆናል ማለት ነው። ገባችሁ አይደል? ከዛ በኋላ ልክ እቺኛዋን ጫናታለን። ከዚህ በኋላ ያለው ነው ከማሳየቴ በፊት መጀመሪያ ሰብስክራይብ አድርጉ፣ አካውንቴ በደንብ እንዲያድግ ማለት ነው። በደንብ የቴክኖሎጂ ነገሮችን እንድናውቅ አሁንም ሰብስክራይብ አድርጉ ላለው ማለት ነው። ከተደጋገምኩ ይቅርታ ብያለሁ። ኦኬ አሁን እንደዚህ ከመጣለን በኋላ ምንድነው የምናደርገው የሚለውን መጀመሪያ ይሄ አረበኛ ነው። ትራንስሌት ማድረግ ትችላላችሁ። እንደምታዩት እዚህ ጋር ትራንስሌት ማድረግ እችላለሁ። በእንግሊዝኛ አድርጌ ትራንስሌት ማድረግ እንችላለን ነው። ትራንስሌት ማድረግ ይቻላል። ኦኬ እሺ ከዛ በኋላ ምንድነው የምናደርገው ልክ እናንተ ጋር ጨዋታው ሲጀምር ወይም ደግሞ ወደ በኋላ ጨዋታ ኦልሞስት አሁን አንድ ጨዋታ አለ መሰለኝ በቅርብ የሚጀምር አይ ቲንክ አለ። ይሄኛው ጨዋታ የመጀመሪያው ጨዋታ ምን አገር እንደሆነ አላውቅም። የነሱ ጨዋታ ቀድሞ ይጀምራል። ልክ የነሱ ጨዋታ ሲጀምር አብረን እናያለን ማለት ነው። እስከዛው ድረስ አብራችሁን ቆዩ ከኔ ጋር ማለት ነው። ይመቻችሁ። እሺ ቤተሰብ እንግዲህ ከቅድሙ ላይ ወጥተናል ማለት የቅድሙ ትንሽ እያስቸገረ ነበረ። አሁን ሌላኛውን ነው ማሳያችሁ ማለት ራሱ ሆኖ ብዙ አለው አላልኳችሁ። እሱኛው ሆኖ እዚህ ጋር የምታዩትን ነው ማለት ነው የምናየው። ኦኬ ለቅድሙ መግባት ነው ቀላል ወይ ነው። ከገባን በኋላ ይሄኛው ዳሽቦርዱ ይለያል። ይሄኛው ዳሽቦርዱ ለየት ያለ ነው። እንደምታዩት እዚህ ጋር 4 ጨዋታ አለ። እዚህኛው ላይ ደግሞ ቼልሲ ከቶተናም፣ ማንቸስተር ዩናይትድ ከበርንማውዝ አለ ማለት ነው። እስኪ የማንቸስተር ዩናይትድ ያው አልጀመረም ገና ትንሽ ደቂቃ ይቀራል። ልክ እሱን ስንከፍት እንደዚህ አይነት ነገር ይመጣልናል። ይሄኛው ቦክስ ነው ማለት ነው እኛ የምናይበት የትኛው ቦክስ ነው? ይሄኛው ቦክስ ነው ማለት ነው። ይሄኛውን ቦክስ እንነካዋለን ማለት ነው። ከዛ ልክ እንደዚህ ሊያመጣብን ይችላል። ኤክስ ብለን በመመለስ እንከፍታለን ማለት ነው። እንደምታዩት ትሬዲንግ እያደረጉ ነው። ይሄኛው ሌላ ነው፣ ግን እነሱ ገና ኮሚታተሮቹ ምናምን እየተያዩ ነው።
لقبه العنابي يعرف باحترافه وسعيه نحو الأفضل. في الظهور الثاني لقطر في أكبر المحافل الكروية كندا تنتظرها والبوسنة والهرسك على موعد معها. የትኛውንም የዓለም ዋንጫን ማየት ትችላላችሁ ማለት ነው። በዚህ ኤቭሪ ፉትቦል የተባለ ነገር እዚህ ላይ እንደምታዩት ራሱ ከ17 ዓመት በታች የሞሮኮ ከኢጂፕት የሚደረገው ጨዋታ ራሱ አለ ማለት ነው። እዚህ ላይ እንግዲህ ይሄን አካውንት በድጋሚ ሰብስክራይብ ያደረጋችሁ ይሄ ቻናል ስለ ቴክኖሎጂ ነውና ቴክኖሎጂ ደግሞ ይጠቅማል ማይባልም ሁላችንንም ይጠቅማል። እንደምታዩት በፈለጋችሁት ኳሊቲ ላይቭ 2 ላይቭ 1 እየቀያየራችሁ የፈለጋችሁትን መክፈትና ማየት ነው ማለት ነው። እስካሁን ስለተመለከታችሁ ይሄን ቪዲዮ ስለጨረሳችሁልኝ አመሰግናለሁ ማለት ነው። ከዚህ በኋላ በተለያዩ በእነዚህ አይነት ቪዲዮዎች እከሰታለሁ። እስከዛው ድረስ ቸርን ሰንብቱ።